ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ምስራቅ አርሲ ላይ አሁን እናንተ በመነጋገርበት ሰዓት ላይ ከ20-30 ደቂቃ በፊት እንደዚሁ ከዛ አካባቢ መልእክቶችን እየተቀበልኩ ነበር። ብዙ ነገሮችን እየሰማን ነው። እውነት ስሜታችን ጥሩ አይደለም። በርግጥ የተወሰኑ አባቶች ድምጻቸውን እያሰሙ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ነገር ግን በቂ አይደለም። በቂ ብቻ አይደለም። እንደ ተቋም እንደ ሲኖዶስና እንደ ቤተክርስቲያን ተቋም አቋም ይዛ ቤተክርስቲያኗ ይህንን ጉዳይ በአስቸኳይ ማቆም አለባት። ስለሞቱት አይደለም፣ አሁን ስለሚገደሉት ነው። ነገ ከነገ ወዲያ ቀጠሮ ስለተያዘላቸው ሊገደሉ የተዘጋጁ ታርጌት የተደረጉ ኢላማ ውስጥ ያሉ ንጹሃን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች አሉ። ስለነሱ ነው የምናወራው። ያለፉት ሳለፉ አንድ ያመለጡን ምንም ማድረግ አንችልም። ግን አሁን ሊገደሉ ገዳዮች ስለታቸውን እያፏጩ ጥይታቸውን አዘጋጅተው እየተሰማሩ ያሉ አሉ። እነሱን እንዴት ማስቆም አለብን የሚለው ነገር በጣም እጅግ ጊዜም ወቅትም ቁርጠኝነትም የሚጠይቅ ነገር ላይ ነው ያለነው። ምን እየተደረገ ነው? ኢትዮጵያ ውስጥ ሰው እየሞተ እኮ ነው። ኢትዮጵያ ውስጥ በብዛት በጅምላ በማንነታቸው በብሔር ማንነታቸው በሃይማኖት ማንነታቸው ኢትዮጵያን እየተገደሉ ነው። ለማንኛውም ይሄንን እንዴት ታየዋለህ? ኢትዮጵያን ከዚህ አንፃር ምን ማድረግ አለባቸው? ስለ አርሲው ግድያ ዝም አንልም የሚል ዘመቻ ተከፍቷል። ይሄ ዘመቻ የኦርቶዶክስ ቤተክርስቲያን እምነት ተከታዮች ብቻ ሳይሆን ስለ ሰው ልጅ መብት የሚቆረቀር ሁሉ ዛሬ ድምጹን ማሰማት ያለበት ጉዳይ ነው። ያሬድ፣ እኔ ይሄን በተመለከተ ገና የመጀመሪያው ግድያ እንደተፈጸመ ለቤተ ክርስቲያኗ መሪዎች ጭምር ያቀረብኩት ጥያቄ ምንድነው? መቼ ነው ልክ ያኔ ሲኖዶሱን ሊከፍሉ ቤተ ክርስቲያን ሊከፍሉ ስልጣን ፈልገው የመጡ ሰዎችን ለመመለስ ሙሉ የኦርቶዶክስ አማኝን ከጫፍ ጫፍ አብረህን ቁም ብላችሁ ጥሪ አድርጋችሁ የሐዘን ልብስ ልበስ ስትሉት ጥቁር ለብሶ ጥቁር በመልበሱ እየታሰረ ከስራው እየተባረረ ምላሽ የሰጠ ምዕመን አለ። በሃይማኖቱ የማይደራደር ጸልይ ሲሉት ወጥቶ እየጾመ ስራውን ትቶ የአዲስ አበባን በየሀገሩ መንገድ ዘግቶ በጸሎት ተቃውሞውን ገልጾ ከአባቶች ጎን የቆመ በ10 ሚሊዮኖች የሚቆጠር የኦርቶዶክስ አማኝ አለ። ከዛም አልፎ ታስታውሳለህ ሻሸመኔ ላይ ለዚሁ ለቤተ ክርስቲያኗ ሲሉ የተገደሉ የተደበደቡ የታሰሩ የተዋረዱ መዓት ምዕመናኖች አሉ። ግን አብረው በጽናት በመቆማቸው የተነሳ መንግስት መዞት የነበረው ሰይፍ በተወሰነ ደረጃ ወደ አፎቱ ቢገባም ቤተክርስቲያኗን ግን ለመከፋፈል ደርሷል። አሁንም የቤተክርስቲያን አባቶች እውነተኞች ከሆኑ ልጆቻቸው ሲያልቁ ምዕመናኑ በየሜዳው ሲጨፈጨፉ ጭካኝና ጭካኔ በተሞላው አረመኔ በሆኑ አክራሪዎች ሲገደሉ አንድ አባት ብቻ አይደሉም መናገር ያለባቸው። ውስጣቸው ክፍፍል ቢኖርም የቀሩት አባቶች ወጥተው እኛን ግደሉን ነው እንደው ማለት ያለባቸው። እኛ መንቁሰናል፣ ይሄን ዓለም ተሰናብተናል፣ እዚህ ዓለም ላይ የቀረን ነገር የለም፣ ጥቁር ለብሰናል፣ እኛን ግደሉንና እኛን ጨርሱንና የቀረውን ህዝብ እንዳረጋችሁ አድርጎ እኛ አይናችን እያየ ግን የእግዚአብሔር ስልጣንና አደራ ተሰጥቶን የምንጠብቀው ምዕመናን የሚያርዱ የሚገሉት ሰዎች ላይሰሙንም ይችላሉ። ለነሱ ምንም መልእክት ማስተላልፈውም የለም። ከሰውነት ተራ የወጡ አውሬዎች ናቸው። መልእክቴ አንደኛ ለቤተ ክርስቲያኗ አባቶች ነው። ሁለተኛ በቤተ ክርስቲያኗ ስር የተደራጁ ማህበረ ቅዱሳንን ጨምሮ በማናቸውም ደረጃ ላይ የተደራጁ ማህበራት ምዕመናንን አስነስተው ቁጣቸውን መንግስት ላይ ነው መግለጽ ያለባቸው። ምዕመናንን መጠበቅ፣ የቤተክርስቲያኗን ሀብቶች ከውድመት መከላከል የመንግስት ግዴታው ነው። ሌላ ቃል የለውም፣ ግዴታው ነው። ይሄን የማድረግ ግዴታ አለበት። ግን አንፎርቹኔትሊ የአገዛዝ ስርዓቱ ታስታውሳለህ የከረዩ አባገዳዎችን ወደ 14-15 ጫካ ውስጥ ወስደው እንዴት በጭካኔ እንደገደሏቸው
ይህንን የኢትዮጵያ ሰብአዊ መብት ኮሚሽን ራሱ አረጋግጦባቸዋል። ያልተካደ ፋክት። ስለዚህ ማንንም ለመግደል አባገዳዎችን በዛ ደረጃ ወስደው ጫካ ውስጥ የገደሉ የፈጨፉ ሰዎች እነ በቲም በዛ አሰቃቂ ሁኔታ ውስጥ የገደሉ ሰዎች በየቦታው የራሳቸውን ታጣቂ ያደራጁ በልዩ ኃይል ብዙ ህዝብ ያስጨረሱ የመንግስት ኃይሎች ከዚህ በኦርቶዶክስ እምነት ላይ ከሚደረገው ግድያ ጀርባ እጃቸው ላለመኖሩ ምንም ዋስትና የለም። እኔ ኢትዮጵያ ውስጥ ከዚህ በኋላ ለሚፈጸሙት የሰብአዊ መብት ጥሰቶች የሀገር ውስጥ መርማሪም እንዳይመረምር፣ የውጭ መርማሪም ዓለም አቀፍ መርማሪም እንዳይመረምር አገሩን እስከዘጉት ድረስ ሙሉ መብት አለ። ለሚፈጸሙት ጭፍጨፋዎች በጠቅላላ ድርጊቱን የሚፈጽመው መንግስት ነው ብዬ አፌም ሞልቼ መንግስትን ብሌም የማድረግ መብት አለ። በፊት እየተጠነቀቀን ሌሎች ኃይሎች ቢፈጽሙትም መንግስት ግን እንዳይፈጸም በማድረግና ህግ በማስከበር ህዝቡን መከላከል አለበት ብዬ መንግስትን ተጠያቂነት በተወሰነ ደረጃ እንትናረ አሁን ግን አፌም ሞልቼ በእያንዳንዱ ግድያ ጀርባ የመንግስት እጅ አለበት ብዬ መናገር እችላለሁ። ምክንያቱም ምንም አይነት ምርመራ እንዳይካሄድ እስከከለከለ ድረስ የሚከለክልበት ምክንያት መንግስት የሚደብቃቸው ወንጀሎች አሉት ማለት ነው። ስለዚህ የኢትዮጵያ ህዝብ አብይ እስኪራራለት በሚዲያው የተሰማሩ ጫካ በተለያየ ትርክት ኦርቶዶክስን፣ አማራውን፣ ኦርቶዶክስ ሆኖ ኦሮሞውን ጭምር በሃይማኖቱ በማንነቱ ፈርጀው የሚያርዱ ጨካኝ ሰዎች መቼም ሊለወጡ አይችሉም። የአእምሮ በሽተኞች ናቸው። የአገዛዝ ስርዓቱ ላይ ነው ስራ መሰራት ያለበት። የአገዛዝ ስርዓቱ ኃላፊነቱን መወጣት ስላልቻለ የኢትዮጵያ ህዝብ አካውንታብል ማድረግ ያለበት የአገዛዝ ስርዓቱን ነው። መሳይ እንግዲህ ያሬድ ብዙ ነገሮችን ማንሳት ብችል ደስ ባለኝ። ከጊዜ አንፃር አንተም ያለበት ሁኔታ ከኔትወርክም ያው ኔትወርኩ ስላላመቸን ነው ከምስል ወደ ድምጽ ተቀይረን በአሁኑ ሰዓት በድምጽ ብቻ እየተገናኘን ያለ ነው። ለማንኛውም ወደ አውሮፓ ተመልሰ በጉዳዩ ዙሪያ በሰፊው እንነጋገራለን። እንግዲህ ያሬድ በመጨረሻ የምትለው ካለ እድሉን ልስጥ። ወደ አውሮፓ ስትመለስ በሰፊው የምንነጋገር እንደሚሆን ነው ተስፋ ማድረገው። በጣም ነው ማመሰግነው። አመሰግናለሁ መሳይ። እኔ በመጨረሻ ማስተላልፈው መልእክት ኢትዮጵያ እንዲህ አይነት መከራ፣ እንዲህ አይነት ውርደት፣ እንዲህ አይነት የስጋት የገጥሟት አያውቅም በታሪክ። ከባድ ፈተና ውስጥ ነው ያለችው ኢትዮጵያ። የኢትዮጵያም ህዝብ ፈተና ውስጥ ነው ያለው። ምን ያህል ለነጻነቱ፣ ለአርነቱ፣ ለሀገሩ፣ ለልጆቹ፣ ለራሱ ሲል የተተበተበበትን የፍርሃት ቆፈን ሰብሮ የአገዛዝ ስርዓቱን አቁም ብሎ እየተንደረደረ እኔ እንግዲህ የዛሬ 3 ዓመት ይመስለኛል አብይን እንዴት ትገልጸዋለህ ሲሉኝ በጽሁፍ ነው የገለጽኩት። አዲስ አበባ ውስጥ ሲኖትራክ ህዝብ በመፍጀት ነው የሚታወቀው እና አብይ ልክ ሲኖትራክ እንደሚነዱ ልምድ የሌላቸው ወጣቶች መኪናው የራሱ ችግር አለበት፣ እንደገና ሾፌሩም ደግሞ የልምድም የእውቀትም ችግር አለበት። ፍሬን የበጠሰ ሲኖትራክ ቁልቁለት ላይ የሚነዳ ሰው ሆኖ የሚታየኝ ብዬ ነበርና አሁን ሁሉንም ነገር እየጠረማመሰ ነው ያለው። ይሄንን ፍሬን የበጠሰ ያበደ አይነት የሚከንፍ አገሪቷንም ህዝቡንም ይዞ ሊጠፋ የደረሰ እንትን የአገዛዝ ስርዓት የኢትዮጵያ ህዝብ የሆነ ቦታ ተረባርቦ ማስቆም ካልቻለ ተያይዞ ማለት ነው የሚሆነው እና ዙሪያውን እሳት ተከባለች ኢትዮጵያ። በየቦታው የተፈጠሩ ዋርሎዶች ወዴት ይዘዋት ሊሄዱ እንደሚችሉ አይታወቅም። መዳን የሚቻለው ግን የአገዛዝ ስርዓቱን የኢትዮጵያ ህዝብ ማስቆም ሲችል ነው። ስለዚህ ሁሉም ሰው መታጠቅ የለበትም፣ ሁሉም ሰው እንትን ማድረግ የለበትም። የኢትዮጵያ ህዝብ ካለው ብዛት አሁን የታጠቁ ኃይሎችን መሳይ ብትወስዳቸው ከጠቅላላ የህዝቡ ቁጥር አንጻር 5% አይሞሉም በሁሉም ክልል ያለው የታጠቀ ኃይል። ስለዚህ የቀረው በሳይለንት ማጆሪቲ ዝምታውን ሰብሮ
በሌሎች ሀገሮች እንደሚካሄደው ሁሉ አደባባይ ላይ ወጥቶ በሃይማኖቱም በማንነቱም በኢኮኖሚውም በሁሉም አቅጣጫ የሚደርስበትን ውርጅብኝ ጥቃት ማስቆም አለበት። ይሄን ምለው ይችላል ብዬ ስለማመን ነው። ያሬድ ኃይለማርያም ከኡጋንዳ በጣም አመሰግናለሁ። ገሪስትልኝ መሳይ